የፈውስ ጉዞ ከመጀመራችን በፊት መጀመሪያ ሰውነታችን ፋውንዴሽን ያስፈልገዋል፣ መሰረት ያስፈልገዋል። ለረጅም ዓመት ብዙ የጤና ቻሌንጆች ነበሩኝ። ኢሞሽናሊ፣ ስሜት፣ አካል ላይክ ፊዚካሊ ኤንድ ሜንታሊ። ሰውነታችን እንደ ዳታቤዝ ነው። መጥፎውንም ጥሩውንም ስቶሪ ያደርጋል። ኔጌቲቭ ኤንድ ፖዚቲቭ ሁሉ ስሜታችንን ስቶሪ ያደርጋል። መጀመሪያ ለረጅም ዓመት የተጨነቀውን ሰውነታችን፣ ቴንስ የሆነውን ሰውነታችን ሪላክስ ማድረግ በጣም ኢምፖርታንት ነው ለመዳን። ከምንም በፊት የመጀመሪያው እርምጃ አክሴፕተንስ፣ መቀበል። ቁስላችን፣ ህመማችንን፣ ቻሌንጆቻችን፣ ፌሊየር፣ ሪጀክሽን፣ ሁሉንም ነገር መቀበል። ይሄ ቀላል አይደለም። ለረጅም ጊዜ እኛ ሪጀክት ያደረግነውን ነገር ለመቀበል ጊዜ ይወስዳል። አክሴፕት ስናደርገው ቫሊዩ ወይንም ያ ክብደቱ ይቀንሳል። ስለዚህ እኛ ራሳችንን ስንቀበል በሽታም ሆነ ማንኛውም ቻሌንጆችን አክሴፕት ስናደርገው ያ ቻሌንጅ ቫሊዩ ወይንም ክብደቱ ይቀንሳል። ከራሳችን ጋር የምንጣላው፣ ከህይወት ጋር የምንጣላው፣ ለምን ይሄ ደረሰብኝ፣ ለምንድን ነው የሚያመኝ፣ ይሄ ሁሉ ከውስጣችን የምንነጋገረው ነገር ሁሉ ልክ አክሴፕት ስናደርገው ይሄ ሁሉ ይጠፋል ኦር ይቀንሳል አትሊስት። ሁለተኛው በጣም ኢምፖርታንት ነው፣ አክሽን፣ እርምጃ። ከራሳችን ጋር ቁጭ ብለን ህይወታችን የቱ ጋ ነው ያለው ብለን ከራሳችን ጋር መወያየት በጣም ኢምፖርታንት ነው። ማን ጋ ነው የምንውለው? ለማን ነው ጆሮአችንን የምንሰጠው? ምንድን ነው የምንሰማው ኤቭሪዴይ? ምንድን ነው የምናየው ኤቭሪዴይ? ኔጌቲቭ ነው ወይ? ምንድን ነው የምንበላው? ከማን ጋ ነው? ማነው ጓደኞቻችን? ውሏችን የት ነው? ምን አይነት አዲክሽን አለን? አዲክሽን በጣም ብዙ አይነት ነው ያለው። የድራግና የአልኮል ብቻ አይደለም፣ ብዙ አይነት አዲክሽን አለ። አይናችን የሚያየው ምንድን ነው የምናየው ኤቭሪዴይ? ምንድን ነው የምንሰማው? ምንድን ነው የምናወራው? የሀሜት አለ፣ የብዙ አይነት አዲክሽን አለው እና እኛ ከራሳችን ጋር እውነተኛ ካልሆንን ራሳችንን ማዳን አንችልም። ህይወታችን የቱ ጋር ነው ያለው? ምን እያደረግን ነው? በአካባቢ ያለው ሰው ምንድን ነው? ኃይሌን ለማን የሰጠሁት ብለን ከራሳችን ጋር ቁጭ ብለን እውነተኛ ያለንበትን ቦታ ማወቅ። ቶክሲክ ሪሌሽንሽፕ ውስጥ ነው ወይ ያለ ነው? አካባቢያችን ያሉት ቶክሲክ ሰዎች ናቸው ወይ? ምን አይነት ሰዎች ናቸው ያሉት ብለን ከራሳችን ጋር መወያየት በጣም ኢምፖርታንት ነው። እንደዛ በምናደርግበት ጊዜ ሰው ሊቀየመን ይችላል፣ ሰው ሊርቀን ይችላል፣ ወይ እኛም ልንርቅ እንችላለን እና ይሄንን ማድረግ ለራሳችንን ለማዳን በጣም ኢምፖርታንት ነው እና ይሄ ደግሞ ሌላ ሰው ሊያደርግልን አልችልም። እኛ ራሳችንን ይህንን ማድረግ የምንችለው። ይህንን ስናደርግ ነው ራሳችንን ለማዳን የምንችለው። ይህንን ሳናደርግ ውስጣችን ያ ሁሉ ውስብስብ ያለ ኢሞሽን ውስጣችን ሆኖ ራሳችንን ለማዳን ሌላ ነገር ለመጨመር አንችልም።